የትምህርት ታሪክ ማለት ልክ እንደ ሰው ልጅ ታሪክ ማለት ነው። ምክንያቱም የሰው ልጅ መጀመሪያ አካባቢ በየጫካው እሳት አንድዶ መሰብሰብ፣ መገልገያ መሳሪያዎችን መስራትና ማህበረሰብ መመስረት ከጀመረበት ጊዜ አንስቶ ዕውቀትን፣ ክህሎትንና ጥበብን ለሚቀጥለው ትውልድ የማስተላለፍ ፍላጎት ነበረው። ገና መደበኛ ትምህርት ቤቶች ሳይፈጠሩ በፊት ጥንት ከህልውና ጋር የተያያዘ ነበር። የጥንት ሰዎች ለልጆቻቸው እንዴት እንደሚያድኑ፣ አሳ እንደሚያጠምዱ፣ ፍራፍሬ እንደሚለቅሙ፣ መጠለያ እንደሚሰሩና እሳት እንደሚያነዱ ያስተምሩ ነበር። ዕውቀት የሚተላለፈው በንግግር፣ በተግባር፣ በማሳየትና በመኮረጅ እንዲሁም ማህበረሰቡን አንድ አድርገው በሚያቆዩ የጋራ ታሪኮችና ባህላዊ ስርዓቶች ነበር። በዚህ በቅድመ ታሪክ ዓለም ውስጥ ትምህርት ከህይወት የተነጠለ አልነበረም። ራሱ ህይወት ነበር። በማድረግ በማሳየትና በተግባር የሚቀጥል የማያቋርጥ የህይወት ሂደት። ግብርና እየተስፋፋ ሲመጣ ማህበረሰቡ ይበልጥ ውስብስብ እየሆነ መጣ። ትምህርትም አብሮ ተቀየረ። እርሻ ደግሞ ስለ ወቅቶች፣ ስለ አፈር፣ ስለ መስኖና ስለ እንስሳት እርባታ ዕውቀትን ይጠይቅ ነበር። በዚህ ጊዜ ሰዎች በተለያዩ ስራዎች ላይ መሰማራት ጀመሩ። ገበሬ፣ ሸክላ ሰሪ፣ ሸማኔና ባህላዊ ሐኪም የሚባሉ ሙያዎች ብቅ አሉ። ስራዎች እየተከፋፈሉ ሲመጡ ደግሞ ልምምድ ወይም አፓረንትስሺፕ አስፈለገ። ልጆች ከትልልቅ ሰዎች ስር ቁጭ ብለው ሙያውን በቀጥታ መማር ጀመሩ። ምንም እንኳ አሁንም መደበኛ ባይሆንና ከተግባራዊ ህይወት ጋር የተያያዘ ቢሆንም የተቀናጀ ትምህርት መጀመሪያው ይህ ነበር። የጥንቶቹ የሜሶፖታሚያ፣ የግብፅ፣ የኢንዱስ ሸለቆና የቻይና ስልጣኔዎች መደበኛ የትምህርት ስርዓትን በመፍጠር የመጀመሪያዎቹ ነበሩ። በሜሶፖታሚያ ከክርስቶስ ልደት በፊት በ3200 ዓመት ዓለም አካባቢ ጽሕፈት በተፈጠረበት ወቅት ሱመሪያውያን ኤዱባ ወይም የጽላት ቤቶች የሚባሉ ትምህርት ቤቶችን አቋቋሙ። እዚያም ወንዶች ልጆች ጸሐፊ ለመሆን ይሰለጥኑ ነበር። እነዚህ ጸሐፊዎች የኩኒፎርም የቃላት ምስል ጽሕፈትን፣ ማንበብና መጻፍ፣ ሂሳብ ማስላት፣ የንግድ ልውውጦችን፣ ሃይማኖታዊ ጽሑፎችንና ሕጎችን መመዝገብ ይማሩ ነበር። ያኔ ትምህርት የከፍተኛ ማህበረሰብ ክፍሎች በተለይም በቤተ መቅደሶች ወይም በነገስታት ግቢ ውስጥ ለሚያገለግሉ ሰዎች ብቻ የተሰጠ ልዩ ዕድል ተደርጎ ይታይ ነበር። በጥንቷ ግብፅም ትምህርት በተመሳሳይ ሁኔታ ማንበብና መጻፍ ላይ በተለይም በሃይሮግሊፊክስና በሃይራቲክ ጽሑፎች ላይ ያተኮረ ነበር። ከሃይማኖትና ከመንግስት አስተዳደር ጋርም በጥብቅ የተሳሰረ ነበር። ካህናትና ጸሐፊዎች በማህበረሰብ ውስጥ በጣም የተማሩ ነበሩ። የእነሱ ስልጠናም የሃይማኖት ስርዓቶች፣ የታላላቅ ሕንፃዎች ግንባታና የመንግስት ቢሮክራሲ ሳይቋረጥ እንዲቀጥል አድርጓል። በሌላ በኩል በኢንዱስ ሸለቆ ምንም እንኳ ብዙ የተጻፉ መዝገቦች ባይተርፉም የአርኪኦሎጂ መረጃዎች እንደሚያሳዩት የከተማ ፕላን፣ ደረጃቸውን የጠበቁ ሚዛኖችና መለኪያዎች እንዲሁም ንግድ ስርዓት ያለው የዕውቀት ማስተላለፊያ እንደሚያስፈልገው ያሳያሉ። ይህም በሆነ መልኩ የተቀናጀ ትምህርት እንደነበር ይጠቁማል። በቻይና በሻንግ እና በዡ ስርወ መንግስት ዘመን ትምህርት ከኮንፊሽየስ አስተምሮ ጋር የተያያዘ ነበር። ይህ አስተምሮ በስነ ምግባር እድገት፣ ለትልልቅ ሰዎች ክብር መስጠትና በማህበረሰብ ስምምነት ላይ ያተኮር ነበር። በአንደኛው ሺህ ዓመት ከክርስቶስ ልደት በፊት የኮንፊሽየስ መጽሐፍት የቻይና ትምህርት እምብርት ሆኑ። ይህም የመማር ፍልስፍናን ከ2000 ዓመታት በላይ ቀረጸው። በግሪክ ደግሞ ትምህርት የበለጠ ፍልስፍናዊና የዜግነት ባህሪ ያዘ። ግሪኮች ተግባራዊ ክህሎቶችን ብቻ ሳይሆን ፓይዲያ የሚሉትን የአእምሮ እድገትም ከፍ አድርገው ይመለከቱ ነበር። በአቴና ያሉ ወንዶች ልጆች ማንበብ፣ መጻፍ፣ ሂሳብ፣ ሙዚቃ፣ ግጥም እና የአካል ብቃት እንቅስቃሴ ይማሩ ነበር። ይህ ሁሉ ዓላማው የተሟላ ስብዕና ያለው ዜጋ መፍጠር ነበር። በስፓርታ ግን ትምህርቱ ወታደራዊ ነበር። ለሀገሩ ታማኝና ዲሲፕሊን ያለው ተዋጊ ለመፍጠር ታስቦ የተዘጋጀ ነበር። እንደ ሶቅራጥስ፣ ፕላቶ እና አርስቶትል ያሉ ፈላስፎች በውይይት በጥያቄና እውነትን በመፈለግ ላይ በማተኮር በትምህርት አስተሳሰብ ላይ ትልቅ አስተዋጽኦ አሳድረዋል። በ387 ዓመተ ዓለም አካባቢ የተመሰረተው
የፕላቶ አካዳሚ ብዙውን ጊዜ እንደ መጀመሪያው ዩኒቨርሲቲ መሰል ተቋም ተደርጎ ይወሰዳል። የአርስቶትልስ ሊሲየም ደግሞ በሳይንስ በሎጂክና በስነ ምግባር ላይ ስልታዊ ምርምርን የበለጠ አስፋፍቷል። በሮም መጀመሪያ ላይ ትምህርት ይበልጥ ተግባራዊ ነበር። በትኩረቱም በግብርና፣ በወታደራዊ ክህሎቶችና በዜግነት ግዴታዎች ላይ ነበር። ነገር ግን ሮም እየተስፋፋች ስትሄድ የግሪክን የትምህርት ወግ ወረሰች። ሀብታም የሮማውያን ቤተሰቦች የግሪክ አስተማሪዎችን መቅጠር ጀመሩ። ትምህርት ቤቶችም ሰዋሰው፣ ንግግርና ፍልስፍና ላይ ማተኮር ጀመሩ። ይህም ወጣቶችን ለፖለቲካና ለአስተዳደር ስራዎች ያዘጋጃቸው ነበር። በዚህ በኩል የሮማውያን የትምህርት ስርዓት ተግባራዊነትን ከአእምሮ ስልጠና ጋር በማጣመር የአውሮፓውን ትምህርት ለዘመናት የቀረጸ ቅርስ ጥሎ አልፏል። የክርስትና እና በኋላም የእስላም መነሳት ትምህርትን ከሃይማኖት ጋር ይበልጥ አሳሰረው። በአውሮፓ የመካከለኛው ዘመን ገዳማትና የካቴድራል ትምህርት ቤቶች የድሮ ጽሑፎችን ጠብቀው በማቆየት ላቲን፣ ቴዎሎጂ እና መሰረታዊ ማንበብና መጻፍ ያስተምሩ ነበር። በዚህ ወቅት ትምህርት በአብዛኛው ለቀሳውስትና ለከፍተኛ መኳንንት ብቻ የተገደበ ነበር። ነገር ግን በዚህ አስቸጋሪ ዘመን የአእምሮ ሕይወት እንዳይጠፋ ትልቅ ሚና ተጫውቷል። በ12ኛውና በ13ኛው ክፍለ ዘመን መጀመሪያ ላይ ቦሎኛ፣ ፓሪስ እና ኦክስፎርድ ውስጥ የመጀመሪያዎቹ ዩኒቨርሲቲዎች ተመሰረቱ። መጀመሪያ ላይ የተማሪዎችን የአስተማሪዎች ማህበራት ነበሩ። እነዚህ ተቋማት ትሪቪየም ሰዋሰው፣ ንግግርና ሎጂክ እና ኳድሪቪየም ሂሳብ፣ ጂኦሜትሪ፣ ሙዚቃ፣ አስትሮኖሚ እንዲሁም ቲዎሎጂ፣ ሕግና ሕክምና ያስተምሩ ነበር። የዩኒቨርሲቲው ሞዴል በፍጥነት ተስፋፋ። ዛሬ ለምናውቀው ለከፍተኛ ትምህርት መሰረት ጥሏል። በተመሳሳይ ጊዜም በኢስላሚው ዓለም ትምህርት በመድረሳዎችን እንደ ባግዳድ የጥበብ ቤት ሃውስ ኦፍ ዊዝደም ባሉ የትምህርት ማዕከላት ውስጥ በከፍተኛ ሁኔታ ደምቆ ነበር። እንደ አልፋርቢ፣ አቪዜና እና አቬሮስ ያሉ ሊቃውንት ፍልስፍና፣ ሕክምና፣ ሂሳብና አስትሮኖሚ አጥንተዋል። የግሪክን ዕውቀት ጠብቀውና አስፋፍተው ለኢስላማዊው ሆነ ለአውሮፓው ዓለም ተጽዕኖ ያሳደሩ አዳዲስ ግኝቶችንም አበርክተዋል። በቻይና ደግሞ በታንግና በሶንግ ስርወ መንግስታት ዘመን የመንግስት የቅጥር ፈተና ስርዓት ተዘረጋ። ይህም በኮንፊሽየስ ጽሑፎች ላይ ማስተር ማድረግን የሚጠይቅ የመንግስት ስራ ላይ በጣም የተዋቀረና በችሎታ ላይ የተመሰረተ መንገድ ፈጠረ። ይህ ስርዓት ከ1000 ዓመታት በላይ የቆየ ሲሆን ቻይናን በታሪክ ውስጥ በፈተና ላይ ከተመሰረቱ የትምህርት ባህሎች መካከል አንዷ አድርጓታል።